ሰላም ሰላም ውድ የብሮ አካዳሚ አማሪክ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ተመሰገነ ይሁን። እናንተ እንዴት ናችሁ? አለሁ ይመስገን። ዛሬ ይዤላችሁ የመጣው ደግሞ የአማርኛ ፊደላቶችን በሙሉ ከሀ ጀምራችሁ እስከ ፐ ያሉት እስከ ቨ ያሉት ፊደላቶችን በጋራ ላይ እናያቸዋለን ማለት ነው። ይህን ቪዲዮ ላይክ እና ሰብስክራይብ ያደርጋችሁ ጀምሩ። ቻናላችን አዲስ ከሆናችሁ እስከ መጨረሻው ዩት በጣም ታተርፉበታላችሁ። እንግዲህ ትንሽ ርዘም ሊል ይችላል፣ ነገር ግን ቪዲዮ በጣም አሪፍ ነው። ምክንያቱም አማርኛውም አለ እንግሊዝኛውም አለ፣ ሁለቱንም መያዝ ትችላላችሁ ማለት ነው። እንግዲህ ቪዲዮውን ስንጀምር ከላይ እንደምታዩቸው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ አልሞስት ሰባተኛ ብላቸዋል። እነዚህ ያለ ምክንያት አይደለም እንደዚህ ያልናቸው። አንደኛ የሚባሉ ፊደላቶች ኤን ወይም ኢን ያክላሉ ብለናል። ያው ኤ ያለበት ኤን የሚያክለው ሀ ብቻ ነው። ሀ ብቻ ስለሚያክል ያው ኤን ያክላል ማለት ነው። ሀ የሀ ዘሮች አራት ፊደላቶች የመጀመሪያው ፊደል ኤን ያክላል ማለት ነው። ወደ ሁለተኛው ስንት ደግሞ ሁለተኛ ፊደላቶች በእንግሊዝኛ ሲሆኑ ዩን ነው የሚያክሉ ማለት ነው። ዩን እንደምታዩት አክለው ይሄዳሉ ማለት ነው። ዩን እያከሉ ነው የሚሄዱት ማለት ነው። ከዛም በመቀጠል ደግሞ ወደ ሶስተኛ ፊደላቶች ስንል ሶስተኛ ፊደላቶች ደግሞ አይን ነው የሚያክሉ በእንግሊዝኛ። በአማርኛ ደግሞ ታች ቅጥል ነው የሚያደርጉ፣ ታች ቅጥል ያደርጋሉ ማለት ነው። ኦኬ ልክ እንደምታዩት ታች ላይ አይን ያደርጋሉ፣ በአማርኛዎች ግን ቅጥል እያደረጉ ይሄዳሉ ማለት ነው። ከዚህ ጋር አሁን እንደምታዩት አራተኛው ኤን እያደረገ ይሄዳል ማለት ነው። አራተኛው ኤን እያደረገ ይሄዳል ማለት ነው። በአማርኛ ግን ወደዚህ ነው ወደ ግራ እያጠረ ይሄዳል። ይኸው እዚህ ጋር እንደምታዩት እግሩ አጥሯል ማለት ነው። አሁን ለምሳሌ ፊደል እግሩ በዚህ በኩል አጥሯል፣ ስለዚህ አራተኛው ፊደል ነው ማለት ነው በአማርኛ፣ ወይም ወደዚህ የዞረ ነው ማለት ነው። ኦኬ ሌላ ደግሞንም አምስተኛ ፊደላቶች ደግሞ በአማርኛ ቀለበት እያደረጉ ይሄዳሉ እንደምታዩት። በእንግሊዝኛ ግን ኢን ወይ ደግሞ አይኢን እየጨመሩ ይሄዳሉ ማለት ነው። አይኢን ለምን ይጨምራሉ? አይ ያው ብዙ ጊዜ ያው ኮምፒውተር ላይ ምናምን ላይ ስንጠቀም ያው አይኢን ካልጣፍነን አናገኘውም ማለት ነው። አሁን ሄን ለመጻፍ በኮምፒውተር አንዳንድ ኮምፒውተሮች ኤችን እዛ አይን ከዛ ኢን ስንጽፍ ነው ሄ የምትባለውን ለማግኘት የምናገኙ ማለት ነው። አሊያ ደግሞ ኤች ኢ ብላችሁ መጠቀም ይቻላል ማለት ነው። ስድስተኛዋ ፊደል ስድስተኛዎች የእንግሊዝኛ አልፋቤቶች በሙሉ እንደ ስድስተኛ ፊደል ይነበባሉ ማለት ነው። አናባቢ ከሌላቸው እንደ ስድስተኛ ፊደል እናነባቸዋለን ማለት ነው። ኦኬ መጨረሻዋ ሰባተኛዋ ናት። ሰባተኛዋ ደግሞ በአማርኛ አናቷ ላይ ቀለበት ወይም ደግሞ ያው ክብ እንደማለት ነው። ክብ ወይም ደግሞ ምን ያደርጋሉ? በቀኝ በኩል እግራቸው እያጠረ ይሄዳል ማለት ነው። በእንግሊዝኛ ስንመጣ ግን ኦ የምትባለው ፊደል ምን ያደርጋሉ? እያከሉ ይሄዳሉ ማለት ነው። እያከሉ ምን ይላሉ? ይሄዳሉ ማለት ነው። ኦኬ ከዛ አሁን ቀጥታ ወደምን ነው የምንሄደው? ወደ ማንበብ እንሄዳለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሃ ሁ ሂ ሃ ሄ ህ ሆ። ቪዲዮውን እስከ መጨረሻው ምክንያቱም ይህ ቪዲዮ ምስግን ነው። ከሀ እስከ ፐ እስከ መጨረሻው ፊደል የተሰራ ነው ማለት ነው። በደንብ አድርጋችሁ አተኩራችሁት ታተርፉበታላችሁ። እርግጠኛ ሆኜ እስከ መጨረሻው ካያችሁት አማርኛውንም እንግሊዝኛውንም በደንብ መያዝ ትችላላችሁ ማለት ነው። ሜቢ ቪዲዮ በፀን ካለባችሁ እያቆማችሁ እንትማቻላችሁ። አሊያ ደግሞ መማር በግሩናችሁ መማር የሚፈልጉ ተማሪዎች ደግሞ ታች በሚሄደው ስልክ ቁጥር መደወል ትችላላችሁ። መ
ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ። በነገራችን ላይ ከዚህ ላይ ግን ግራ እንዳትጋቡ። ያ ማለት ይኸው ሁሉም አከብላችሁ ይህኝ ወይም አሁን ግሪም ላይ ያለው እንዲያ ግሪም ላይ ያለው ወይም ማለት ነው። ይህን መጠቀም ቻላችሁ ወይም ደግሞ ይኛው መጠቀም ቻላችሁ እንደማለት ነው። እሺ ግራ እንዳትጋቡ። ወይም አንዳንዱ እያከብላችሁ እላለሁ። በቃ ከዚህ በኋላ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ
ሀ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ከኛ ጋር በይበልጥ ለምትፈልጉ ተማሪዎች የምትፈልጉ ከሆነም በታች ባለው ስልክ ቁጥር መደወል ይችላላችሁ። ትምህርቱን የሰጠኋችሁ በደንብ አድርጌ ያስተማርኳችሁ በአጭር ጊዜ ውስጥ ውጤታማ እንድትሆኑ አደርጋችኋለሁ። ብቻ እናንተ ለመማር ፍላጎት ካላችሁ በቴሌግራም በኢሞ ወይም በዋትሳፕ መደወል ትችላላችሁ። ታች በሚሄደው ስልክ ቁጥር ከዛ ጋር አቁማችሁ መደወል ትችላላችሁ ማለት ነው። ስልክ ቁጥር ኢሞ ላይ ወይም ደግሞ ዋትሳፕ ላይ ቴሌግራም ላይ ስልክ ቁጥሩን አስገብታችሁ ሰርች ብታደርጉት የእኔ ስም ራሱ ይመጣላችኋል ማለት ነው። ፕሮ አካዳሚ ሚል ይመጣላችኋል፣ መደወል ትችላላችሁ ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ
ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ 0977 27 38 86 ብላችሁ ከደውላችሁ እኔን ታገኛላችሁ ማለት ነው። ላይክና ሰብስክራይብ ማድረጋችሁን አትርሱ። በግል ሆናችሁ መማር የሚፈልጉ ተማሪዎች ካላችሁ ታች ባለው ስልክ ቁጥር መደወል ትችላላችሁ። ታች በሚሄደው ስልክ ቁጥር ደውላችሁ እኛም ማግኘት ትችላላችሁ ማለት ነው። እንግዲህ እስከ ሳስረጋትላችሁኝ ከልብ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። ስለ ትምህርት ውስጥ ሀሳብ አስተያየታችሁን ስጡኝ፣ ይጠቅመኛልና ሀሳብ አስተያየታችሁን በኮሜንት ላይ አሳውቁኝ። ሰላም ቆዩልኝ፣ ቸር ቆዩልኝ።